Medina Asa, the defending champion, hits the front for the first time with about 300 to go. She gestures there. ተመልከቱት ይህንን ኢትዮጵያዊነት፣ ተመልከቱት ይህንን ወኔ። ከጥቂት ዓመታት በፊት በጀግኖቹ ጥሩነሽ ዲባባና መሰረት ደፋር መካከል ያየነውን ያንን ልብ አንጠልጣይ ፉክክር ዛሬ በተተኪዎቹ መዲና ኢሳና ፎቴን ተስፋይ ዳግም ተመልክተነዋል። ከፊት የምናያቸው ሶስቱ ኢትዮጵያውያን አትሌቶች ኬንያዊቷን አትሌት ቆርጠው በማስወጣት ለድል እርስ በእርስ ሲፋለሙ ይታያል። ይህ የ5 ኪሎ ሜትር የጎዳና ላይ ትንቅንቅ በጀርመን የአዲዳስ ኩባንያ ዋና ጽፈት ቤት የተካሄደ ሲሆን ኢትዮጵያውያኑ አትሌቶች በአስደናቂ ብቃት ለአሸናፊነት ተናንቀዋል። ይህንን አስደናቂ ውድድር ለብዙ ኢትዮጵያውያን እንዲዳረስ ኮሜንት፣ ላይክ እና ሼር ያድርጉ። ሰብስክራይብ በማድረግ ቤተሰብ ይሁኑን። በአዲሱ የኢትዮጵያ አትሌቲክስ ትውልድ ውስጥ የጥሩነሽና የመሰረትን አስደናቂ የድል ጉዞ የሚያስታውሱ ሁለት ድንቅ ኮከቦች ተፈጥረዋል። መዲና ኢሳና ፎቴን ተስፋይ። መዲና በወጣትነቷ የዓለምን ትኩረት የሳበች የጥሩነሽ ዲባባን አጨራረስ የሚያስታውስ አስገራሚ የሆነ ፍጥነት ያላት አትሌት ናት። በውድድር ጊዜ ሁኔታዎችን በሰላ አእምሮ አስተውላ በተረጋጋ መንፈስ ተፎካካሪዎቿን ተከትላ በመጨረሻዎቹ ሜትሮች ላይ የምታሳየው አስደናቂ የበላይነት የወደፊት የረጅም ርቀት ንግስት እንደምትሆን የሚጠቁም ነው። ፎቴን ተስፋይን ስንመለከት ደግሞ የማይበገርልህና የጽናት ኃይል እንዳላት ከአሯሯጧ ጀምሮ የፊት ገጽታዋ ላይ ቁልጭ ብሎ ይታያል። ፎቴን ተስፋይ የመሰረት ደፋርን እልህና ያልተበገረ ድፍረት የምታንጸባርቅ አትሌት ናት። በየውድድሩ የምታሳየው ከፍተኛ ተነሳሽነት እስከ መጨረሻዋ ጠብታ ድረስ የትራኩን ውጥረት ተቋቁሞ የመታገል ጽናትና ከፊት ሆኖ የመምራት ድፍረት ለኢትዮጵያ አትሌቲክስ አዲስ ተስፋና ወላፈን ይዞ እንደመጣ ግልጽ አድርጎታል። ይህ የ5 ኪሎ ሜትር የጎዳና ላይ ሩጫ አዲዜሮ ሮድ ቱ ሪከርድስ የሚል ስያሜ የተሰጠው ነው። በየዓመቱ በአዲዳስ ዋና መስሪያ ቤት የሚካሄድ ልዩ የሩጫ ውድድር ነው። ዓላማውም በዓለም ላይ ያሉ ፈጣን አትሌቶችን በማሰባሰብ የዓለም የሀገርና የግል ምርጥ ሰዓቶችን መስበርና አዳዲስ ታሪኮችን መስራት ነው። ከዚህ ቀደም ኢትዮጵያውያን በውድድሩ ደማቅ ታሪክ ሰርተው አልፈዋል። ዘንድሮም የቀደምት አትሌቶችን የድል ታሪክ ለመድገም ኢትዮጵያውያኑ አትሌቶች ተሰልፈዋል። በውድድሩ ከተካፈሉት መካከል ቀዳሚ የአሸናፊነት ግምት የተሰጣት የ23 ዓመቷ መዲና ኢሳ ናት። መዲና የወቅቱ የኢትዮጵያ ተስፋና ኮከብ ናት። የ23 ዓመቷ ወጣት እንደ አውሮፓውያኑ አቆጣጠር በ2023 በተካሄደው ከ20 ዓመት በታች የ5 ኪሎ ሜትር የጎዳና ላይ ሩጫ ሪከርድ በመስበር በይፋ ስሟን አስጠርታለች። የእድሜ ውዝግቦች ቢኖሩም ያስመዘገበቻቸው ውጤቶች ግን እጅግ አስደናቂ ናቸው። በ2024 በመላ አፍሪካ ጨዋታዎች በ5000 ሜትር የወርቅ ሜዳሊያ ያሸነፈች ሲሆን በሊማ በተካሄደው የዓለም ከ20 ዓመት በታች ሻምፒዮና ደግሞ አሸናፊ በመሆን የሀገሯን ባንዲራ ከፍ አድርጋው ለብልባለች። በፓሪስ 2024 ኦሎምፒክ ደግሞ በ5000 ሜትር ፍጻሜ ላይ 7ኛ ደረጃን ይዛ በማጠናቀቋ ትልቅ ልምድ ሆኖላታል። የ2026 የውድድር ዓመቷን ቢሆን ወጥ የሆነ ስኬት የታየበት ነው። በሰኔ ወር በዶሃ ዳይመንድ ሊግ 5000 ሜትርን በ14 ደቂቃ ከ53 ሰከንድ በመግባት ትልቅ ስኬት አስመዝግባለች። በ5000 ሜትር የዓመቱ ምርጥ ሰዓቷ 14 ደቂቃ ከ22 ሲሆን የተመዘገበውም በሰኔ ወር በሮም ነበር። ሌላዋ ተጠባቂ አትሌት ፎቴን ተስፋይ ናት። የፎቴን ተስፋይ የስፖርት እድገት እጅግ ፈጣን የሚባል ነው። መጀመሪያ በሀገር አቋራጭና በመካከለኛ ርቀት ውድድሮች ትሳተፍ የነበረችው ፎቴን ወደ ጎዳና ላይ ውድድር ከተሸጋገረች በኋላ የዓለም አትሌቲክስ የትኩረት ማዕከል ሆናለች። በ2024 በፓሪስ ኦሎምፒክ በ10000 ሜትር 7ኛ የወጣች ሲሆን በቫሌንሲያ ግማሽ ማራቶንን በ1 ሰዓት ከ03 ከ21 በማጠናቀቅ በታሪክ ሶስተኛዋ ፈጣን አትሌት ሆናለች። ይሁን እንጂ በማርች 2026 በባርሴሎና ማራቶን ያደረገችው የመጀመሪያው የማራቶን ውድድር ዓለምን ያስደመመ ነበር። 2 ሰዓት ከ10 ደቂቃ ከ51 ሰከንድ በሆነ አስደናቂ ሰዓት በማጠናቀቅ ከዓለም ሪከርድ በ55 ሰከንድ ብቻ ዘግይታ በታሪክ ሁለተኛዋ ፈጣን ሴት ማራቶን ሯጭ ሆናለች። ሶስተኛዋ ተጠባቂ አትሌት ደግሞ የ23 ዓመቷ ገላ ሃምቢሴ ናት። ገላ ሃምቢሴ በአሜሪካ የጎዳና ላይ ውድድሮች አሸናፊነቷን ያረጋገጠች አትሌት ናት። በ2025 እና በ2026 በታዋቂው የቦስተን 5 ኪሎ ሜትር ውድድር ላይ ተከታታይ ድል በማስመዝገብ የወቅቱ አሸናፊ ናት። በ2026 ባደረገችው ውድድር በጎዳና ላይ ያላትን ወጥ ብቃትና የታክቲክ ብስለት ያሳየች እንቁ አትሌት ነች። እነዚህን ድንቅ ኢትዮጵያውያን ለመፎካከር ደግሞ
ጃኔት ቼፕንጌቲች ከኬንያ በውድድሩ ተሳትፋለች። ጃኔት በዓለም አቀፍ መድረኮች ላይ ወጥ የሆነ ብቃት የምታሳይ አትሌት ነች። በ2025 በግራንድ ስላም ትራክ ማያሚ ውድድር ላይ በ5000 ሜትር በ14 ደቂቃ ከ46 ሰከንድ አራተኛ ደረጃ ይዛ ማጠናቀቅ የቻለች አትሌት ነች። ጃኔት ወቅታዊ አቋሟ ጥሩ ደረጃ ላይ የሚገኝ በመሆኑ ኢትዮጵያውያን አትሌቶችን በብርቱ ትፎካከራለች ተብሎ ተጠብቋል። ሆኖም መዲና ኢሳ ባላት የግል ምርጥ ሰዓትና በትራክ ላይ ባላት ልምድ ሳቢያ ለአሸናፊነት ቀዳሚዋ ተገማች ሆናለች። ፎቴን ተስፋዬ በበኩሏ በአሁኑ ወቅት በዓለም ላይ በከፍተኛ ብቃት ላይ ያለች አትሌት በመሆኗ ልዩ ነገር ልታሳይ እንደምትችል ተገምቷል። ፎቴን ከወዲሁ የውድድሩን ፍጥነት ለመጨመር ካሰበች የመዲናን አጨራረስ ልታከሽፈው ትችላለች ተብሏል። ውድድሩ በታክቲክ ከተመራ ግን የመዲናን የማጠናቀቅ ብቃት ፎቴን መቋቋም ሊከብዳት ይችላል። ይህንን ልብ አንጠልጣይ ውድድር ማን ሊያሸንፍ ይችላል? እስከ መጨረሻው አብረን እንመልከት። ይህንን አስደናቂ ውድድር ለብዙ ኢትዮጵያውያን እንዲደርስ ኮመንት፣ ላይክ፣ ሼር እና ሰብስክራይብ ያድርጉ። To see. Is it Fortune? It is Fortune, yes. Fortune Tesfaye, who was third here last year. She too in fabulous form. She was second in the Valencia half marathon last October in 63:21. She can show that half marathon strength, and I would expect her actually to push pretty hard soon. That third kilometre, 2:58, so 14:54. Wasn't as quick as I expected, that third kilometre, 2:58. 14:54. So watch that woman in third here, Fortune, as you've been talking about. Third here last year, but she ran that half marathon just a few weeks ago in Berlin in a 63:35, crazy fast. But she also had a really nice 10K in Valencia in January, 29:42. So her credentials are very similar to Medina, and she and Medina right there in second and third. Well, do you know what? Janeth Chepngetich, she was almost acting like a pacemaker. She's running with and third last year. She knows most of this circuit. She looks very relaxed in second place there. She looks really good, almost biding her time just to wait to touch the front. And Janeth is not giving it up. She really has pressure on to lead this race, not even waving or signaling to have someone help her. So they come through now with 1 lap to run. It's winding up wonderfully. Janeth Chepngetich has led every step of the way so far. Are things going to change here? Medina Asa, nearest the camera there, the defending champion, looks ever so relaxed, doesn't she? With that little headband, that light headband in her hair. Looks so relaxed. Well, they come past us. Kayla in fourth looks very smooth as well. She isn't so much up on the shoulder, but she's just been relaxed, waiting to see what happens in front of her. Well, they have run a cautious race. I mean, there's no world records going to happen this morning. That's quite clear. Not many personal bests either, I suspect, in the way these last 3.5 kilometres have unfolded. So they enter the final lap now. They've got about 4 minutes of hard running to come. Minutes to win the Berlin half marathon by 3.5 minutes. I thought she might take this on, Fortune, and run aggressively and use her strength. But each of these athletes, you have to say, Carrie, in this sort of situation, they must be confident of their kicks. They must be confident of their kicks, but they have to use this course to their advantage. There's lots of turns here coming up, so they have to be ready to be able to navigate through this pack if they're sitting and kicking like Fortune is right now. Well, the last couple of turns here on this newly created circuit, which are gentle turns, but Janeth Chepngetich still leads. Medina Asa writes a picture, the defending champion, looking for a hat-trick here after winning last year in 14:38. Today has been considerably slower. They went through 4K in 11:57. That fourth kilometre, a 3:01. So they've run a very, very cagey, cautious, tactical race here. The kilometre split is 3:04, 2:54, 2:58, and then 3:01. There's been no winding up here. This final circuit is what it's all about. This is what I'm getting nervous. Fortune is on the inside. She's trying to make some moves here, Tim, but Janeth is playing it smart, not letting her get out. But right now, Medina moves to the lead. This might be what Fortune needs to get up to the front. This is where your leg speed gets tested to the max. It's more like a track race, this one. They've run it very conservatively, and it makes it a bit of a lottery. Medina Asa, the defending champion, hits the front for the first time with about 300 to go. She gestures there to the athlete behind her, to Fortune Tesfaye. I'm not sure what that was all about.
but Medina Asa leads. Is she going to get the hat trick here? There's nothing in it. There were 4, there were 3, now we're down to 2. Medina Asa and Fortune Tesfaye right behind her. Who's got the speed? This comes down to raw leg speed over the last 180, and Medina Asa has proven in the last 2 years she has the speed to get the victory. Here she looks like she's going to get the victory again. It is going to be a 3-peat for Medina Asa. The 20-year-old takes the win once again. 14:49 unofficially there for Asa. ይህንን አስደናቂ ውድድር ለብዙ ኢትዮጵያውያን እንዲደርስ ኮሜንት፣ ላይክ፣ ሼር እና ሰብስክራይብ ያድርጉ። Was a gambler too, and she was the most successful gambler of the quartet. 3 in a row for Medina Asa. That last kilometre will undoubtedly have been the fastest of the race. The winning time 14:48. Well, it's not super fast by global standards.